ጌታ ኢየሱስ ጴጥሮስን ይህንን ከሰማይ ያለው አባቴ ካልሆነ ስጋና ደም አልገለጠልህም ያለው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው እሱን ለምን ተውከው? ማለት ሁለት ዲያብሎሶች ማለት ዲያብሎስና የሆነ ቦታ ደግሞ መንፈስ ያደረበት ሰው አንተ የሕያው እግዚአብሔር ልጅ አሉት። ስለዚህ በአጋንንት ተጽዕኖ ውስጥ ያለ ሰው ነው የእግዚአብሔር ልጅ ብሎ ብቻ የሚወስነው አልክና የጴጥሮስን ለምን ተውከው? እስኪ የጴጥሮስን እንዴት በዚህ ጋር አይ ሰምቻለሁ በደንብ። ምን ሰማ? እስኪ አሁን እዚህ በአጋንንት ተጽዕኖ ውስጥ ያሉ ሁለት አንደኛው ማቴዎስ 8:28 እሺ ይህንን አሁን ጴጥሮስ ያስተማረውን የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ስናገረው ነበርክ? እሱ ላይ አልነበርኩም። ይቅርታ እንግዲህ አልፎኛል ማለት ነው። እኔ ሁለቱን የሰማሁት። ስለዚህ ስላልነበርክ ነው። ምንድን ነው ያን ያለ ነው? ሐዋርያው ጴጥሮስ ሰዎች የሰውን ልጅ ማን ይሉታል ብሎ በሰው ልጅነቱ ኦኬ፣ ምንም ችግር የለውም። ስላልነበርክ ነው ደግምልሃለሁ። ምንም ችግር የለውም። ምንድን ነው ያለው? ሰዎች የሰውን ልጅ ማን ይሉታል በሚለው ላይ የእግዚአብሔር ልጅ ነው አለ። በአንደኛ